ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች እንደምናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩኝ ዛሬ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ኤግ ፕላንት ወይ ደግሞ ቤትንጃን ብለን በምንለውን ነው። ዛሬ ኩክ የማረግላችሁ ከትፌ እንደዚህ ተለቅ ተለቅ ባለ መልኩ ከትፌ አጥቤውን የመጣሁት። አሁን ምን እናደርጋለን? ጋዛችንን ከፍተን ውሃችን ሞቋል። ውሃችንን እንጨምራለን። የሞቀ ውሃ ነው፣ ከከትል ነው። እንጨምርና በትንሹ እናበስሏለን ማለት ነው። ትንሽ ደግሞ ከላይ ጨው ነስነስ ትንሽ ጨው ነስነስ እናደርጋለን፣ ሳናበዛ። ለሱም ስልሲ ስለምንሰራ ስልሲው ላይም ስለምናደርግ ማብዛት የለብንም። እኔ ይሄ እስኪበስልልኝ ሽንኩርቴን፣ ቲማቲሜን ከታትፌ እመጣለሁኝ። እናንተም ከትፋችሁ ቆዩኝ። ክድን እናደርግና እናበስላታለን። ይሄን ደግሞ እንደምታዩት እሳታችንን ለኩሰናል። ያስተካከልኩት ሽንኩርትና ቲማቲም ነው። ዘይት እንጨምራለን። በጣም ዘይት አይፈልግም፣ ትንሽ ዘይት ነው የሚፈልገው። ዘይት ካረጋችሁ ብዙ መብላት ነው የሚያቅታችሁ በኋላ ላይ፣ በቃ ጥሩ አይደለም። እዚህ ላይ ዘይት አይፈልግም ብቻ። ኤኒዌይ ከሙን አረጋለሁ፣ ትንሽ እርድ አረጋለሁ። ቁንዶ በርበሬ ያረጋለሁ። ቁንዶ በርበሬ በጣም ነው የምጠቀመው እኔ። አርገን ይሄንን አዋህደን ጥብስ እናረጋለን። አብሮ ጥብስ ይልልናል። ጥብስ ካረኩት በኋላ እመለስላችኋለሁ። ይሄም አብሮ ይጠበስልኝ። ዝንጅብልና ነጭ ሽንኩርት ነው። እናንተ ፍሬሹን ማድረግ ትችላላችሁ። ሽንኩርታችን እስኪቁላላልን ይሄ እንግዲህ በስሏል። እንደምታዩት ወደ ታች ወረድ ሲል መብሰሉን እናውቃለን። ትንሽ ነው የበሰለው። ከዛ ከሽንኩርቱ ጋር ደግሞ ይበስላል ማለት ነው። እንዲህ እንደምታዩት ጥብስ ብሏል። አሁን ያልጨመርነው ጨው ብቻ ነው እዚህ ውስጥ። እንግዲህ አንድ ላይ እንዲህ ጥብስ ማድረግ ትችላላችሁ። ለየብቻ መጥበስ አይጠበቅባችሁም። ለየብቻ መጥበስ አይጠበቅባችሁም። እንደዚህ ልክ እንደ ፉል አይነት ነገር መሆን ነው ያለበት። ሽንኩርቱ ምናምኑ እንደዚህ ነው መሆን ያለበት። እኔ ጨውን እዚህ አስተካክላለሁኝ። የቬጂቴብል ጨው ነው የምጨምረው፣ የአትክልት ጨው። እናንተ የፈለጋችሁትን ተጠቀሙ። የማትጾሙ ሰዎች፣ ሙስሊም ቤተሰቦቼ ደግሞ የቺክን መጨመር ትችላላችሁ ማለት ነው። አሁን እዚህ ጋር እናስተካክላለን ጨዋችንን። ለኔ ቆንጆ ነው ያለው፣ በጣም ቆንጆ። እንደዚህ ከሰራችሁ ስልሲ ራሱ ፉል መጠቀም ትችላላችሁ። ለፍትፍት እንዲመስራት ትችላላችሁ። ለብዙ ነገር ነው የሚሆናችሁ። እና አሁን ያበሰልነውን ኤግፕላንት ቤትንጃን ጨምራለን። እኔ በዚህ እያጠለልኩ ከድስቱ ላይ ጨምራለሁ። እናንተ ወንፊት መጠቀም ትችላላችሁ። የፈለገ ያለውን በቤታችሁ ያላችሁን ተጠቅማችሁ ውሃው ጠፈፍ ሲልላችሁ እንደዚህ አያችሁ፣ ይታያችኋል። ከድስቱ ላይ እንዳይረቅ ብዬ ነው ከስልሲው እንደዚህ እያረኩኝ እጨምራለሁ። እኔ ውሃውን ጠፈፍ እያደረኩ ማለት ነው። ይሄው እንዲያርጌ ገልብጫለሁኝ። በደንብ እናቀላቀልና እንግዲህ በጣም የሚያምር ምግብ ነው። የማትጾሙ ሰዎች ደግሞ ልክ ልትበሉ ስትሉ እንቁላል አብስላችሁ እዚህ ላይ የምትበሉት ትሪው ላይ ማለት ነው፣ የቀነሳችሁት ላይ የምትበሉት ላይ እንቁላሉን ቆረጥ አርጋችሁ በጣም ነው የሚጣፍጠው። ሞክሩት። አሁን እሳታችንን ቀነስ አርገን ከድነን ደግሞ ከጨው ጋር ከስልሲው ጋር በደንብ ይዋሃድልናል። እንደዚህ አርገን ይሄው እንግዲህ እንደምታዩት እንግዲህ ይሄን መስላ ወጣለት። አቤት እንዴት እንደሚጣፍጥ ከቂጣ ጋር ይሄኛውን እንግዲህ በጣም ነው የሚጣፍጠው። በደንብ አርጎ እንደዚህ ሰርቶ ክሽና አርጎ በዳቦ በቂጣ በፈለጋችሁት አይነት መባያ መብላት ትችላላችሁ። በጣም ነው የሚያምረው። እንግዲህ ስሩና ሞክሩት። እኔንም አበረታቱኝ እላለሁኝ። ያው ጾማችንም እየተቀራረበ ነው። እንግዲህ እስካሁን ብዙ አይነት ቬጂቴብል አስገብቼላችኋለሁኝ።
እያያችሁ ስሩ። እችን የቀራችንን ቀን እንግዲህ ከዚህ በኋላ እንግዲህ ቻው ነው ምላችሁ። ቻው፣ ሰላም 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 ያገናኘን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ ውዶች። አሁን ስራችንን ጨርሰናል። እንግዲህ እንደዚህ በእንቁላልም መመገብ ትችላላችሁ፣ እንደዚህ በባዶም መመገብ ትችላላችሁ። ለቁርስ፣ ለምሳ፣ ለራት የማይሰለች ምግብ ነው። እንግዲህ ለምታበረታቱኝም በጣም አድርጌ ነው የማመሰግነው። አይታችሁም ለምታልፉ ለሁላችሁም በጣም ከልብ አመሰግናለሁኝ። እንግዲህ እስከ ቀጣይ እስከምንገናኝ ደግሞ አብራችሁን ቆዩ፣ አበረታቱኝ እያልኩኝ እንግዲህ መሰናበታችሁ ከእናንተ ጋር የቆየሁት ዮዲት ነኝ። ቻው 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 ውዶቼ።